ሰላም ውድና እየተከበራችሁ የአርሰናል ፈለግ ተከታታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተያያዘ አጫጭር ስፖርታዊ መረጃዎችን አቀርባችኋለሁ። ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እጀምራለሁ። በዛሬ ስፖርታዊ ዜናችን የቪኒሲየስ ጁኒየርን ጉዳይ በተመለከተ በጥቂቱ እንጠቅሳለን። ከዛም በተጨማሪ የብሩኖ ጉማሬሽ ምን ላይ ደረሰ የሚለውንም በጥቂቱ አጋራችኋለሁ። የክረምት የዝውውር መስኮት ከአርሰናል ተጫዋች ዝውውር ጉዳይ ጋር ተያይዞ ምን አዲስ መረጃ እንደሚለውን ነገር በዛሬ ስፖርታዊ መረጃችን ላይ ታገኛላችሁ። ቪኒሲየስ ጁኒየር ዝውውሩን ጉዳይን በተመለከተ አዲስ ነገር አለ። እሱንም መረጃ አጋራችኋለሁ። ከእናንተ የሚጠብቀው በጣም ቀላል ነገር ነው። ቪዲዮ ላይክ፣ ሰብስክራይብ እያደረጉ መካተል ብቻ ነው። ቀደም ብዬ እንደጠቀስኩላችሁ የክረምት የዝውውር መስኮት የአርሰናል የተጫዋች ዝውውር መስኮት ምን ይመስላል የሚለውን ነገር በጥቂቱ እንዳስስና በዛሬ ስፖርታዊ መረጃችን ላይ እንደጠቀስኩላችሁ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተያያዙ አዳዲስ መረጃዎችን ነግራችኋለሁ ማለት ነው። የብሩኖ ጉማሬሽ ዝውውር ወደ 90% የሚሆነው ሁኔታ ማለቁን የሚጠቁሙና የሚያመላክቱ መረጃዎች በተደጋጋሚ ጊዜ ሲወጡ ለመመልከት ሞክሬያለሁ። ዛሬም ያንን ነው እንግዲህ ምደግምላችሁ ማለት ነው እና አርሰናል ኦልሞስት 90% የሚሆኑን የተጫዋቹን ዝውውር ጨርሷል። የሚቀሩት በቃላት ስምምነት ደረጃ የሚቀሩ አንዳንድ ጥቃቅን የወሎችን ጉዳዮች ለመጨረስ አርሰናል እየሰሩ መሆናቸውን የሚያመላክት መረጃ ነው ዛሬም ስመለከትም ያገኘሁት ማለት ነው። ፉትቦል ለንደን ላይ ካቾፕ ሳይድ በጣም ለእንግሊዝ ቅርብ የሆኑ ሚዲያዎች ይዘውት የወጡት መረጃዎች የሚነግሩን ያንኑ ነው። አርሰናል ኦልሬዲ የብሩኖ ጉማሬሽ ዝውውር መጨረሱንና በቀጣይ ከኒውካስትል ጋር የሚደረጉት ንግግሮችም ኦልሬዲ መገባደዳቸውንና ባላሰብንበት ሁኔታ የተጫዋቹ ዝውውር ሂርዊጎ ሊባልበት የሚችልበት እድል እንዳለ ከፋብሪዞ ሮማኖ ዘገባ መረዳት እንችላለን። እንደ አጠቃላይ ጠቅለል አድርገን የብሩኖ ጉማሬሽ ዝውውር ጉዳይ ስንመለከተው በቀጣይ ሳምንታቶች ውስጥ ከሚያልቁ የተጫዋች ዝውውር ውስጥ ሊካተቱ ከሚችሉ ምድቦች ውስጥ ይካተታሉ። ስለዚህ ቀለል ብላችሁ የአርሰናል ደጋፊዎች መከታተል ይኖርባቸዋል ማለት ነው። እንደ አጠቃላይ ብሩኖ ጉማሬሽ አርሰናል ተጫዋች ነው ብለን መናገር የሚያስደፍረን መረጃዎችን እየተመለከትኩ ነበረ። ወደ ቪኒሲየስ ጁኒየር ዝውውር ጉዳይ ከማለፍ በፊት አንዳንድ ወሳኝ የተባሉ ጉዳዮችን መጥቀስ እፈልጋለሁ። ሪካርዶ ካላፊዮሪ ለአርሰናል የሚሰጠው ግልጋሎትን ለመመልከት ተገደድኩና አርሰናል በቡድን ውስጥ ሪካርዶ ካላፊዮሪን ይዞና ሪካርዶ ካላፊዮሪ ቡድን ውስጥ ሳይኖር ምን አይነት እንቅስቃሴ አለው፣ ምን አይነት ስትራክቸር ይዞ ይወጣል የሚለውን ነገር ለመመልከት ሞክሬ ነበረና ትሮሳርድ በአርሰናል ቤት በነበረበት ጊዜ ስንመለከት ሪካርዶ ካላፊዮሪ በሚሰለፍበት ጊዜ እጅጉኑ ለማጥቃት ሲቸገር አልተመለከተውም ነበረ። ነገር ግን በዛ ቦታ ላይ ፔሮ ሂንካፔ ሲሰለፍ ግን ትሮሳርድ ሲቸገር በተደጋጋሚ ጊዜ ተመልክተናል። አሁንም የተመለከተው ያንን ነገር ነው። አዲስ ፈራሚ ዞሊስም እንግዲህ ሪካርዶ ካላፊዮሪ ከኋላ ኳስን ኬሪ እያደረገ ኦቨርላፕ እያደረገ ከሌፍቱ ዊንግ ፍሮንቱ ጋር የሚፈጥረው ውህደትና ጥምረት ክለቡን አንድ ደረጃ ከፍ እንደሚያደርገው ይታወቃል። ከሪካርዶ ካላፊዮሪ አንድ ደካማ ፓርቱ ምንድነው? አቫይላቢሊቲ የለውም። በተደጋጋሚ ጊዜ ጉዳት ያስተናግዳል። ፈረንጆች አንድ አባባል አላቸው፣ አቫይላቢሊቲ ኢዝ ግሬተር ዛን ኤቢሊቲ ይላሉ እና የሆነ ሰው ምንም እንኳን ብቃት ቢኖረው በጊዜው መገኘት የማይችል ከሆነ ተጫዋቹ ለክለቡ እጅጉን ደካማ ነገሮችን መስጠት ይችላል ማለት ነው። ሪካርዶ ካላፊዮሪ ቋሚ ሆኖ በተጫወተበት ጨዋታ አርሰናል የማጥቃት ችግር አልተመለከትንበትም። ከዞሊስ አንድ ጥሩ ጎኑ ቀጥተኛ የሆኑ ኳሶችን ይሞክራል። ምንም እንኳን ኳሶችን ሰብሮ ወደ ውስጥ ለመግባት ቢቸገር የሚተጫዋች ነገር ግን ቀጥተኛ ኳስ ላይ በጣም ጥሩ እንደሆነ በተደጋጋሚ ጊዜ እየተመለከት ነው እንገኛለን። ጠቅለል ሳደርገው የሪካርዶ ካላፊዮሪ በዛ ቦታ ላይ መሰለፍ የፊት ለፊት መስመር የሚያጠቁትን ተጫዋቾች እጅጉኑ እንደሚደገፋቸው ይታወቃል። ከክለቡ ማን ይለቃል የሚለው ነገር እጅጉኑ በጣም ተጠባቂ ነው። ገብርኤል ሄሱስ በክረምት የዝውውር መስኮት እንደሚለቅ ይጠበቃል። ማርቲንም ገዢ የሚያገኝ ከሆነ አርሰናል ወደኋላ ይላል ተብሎ አይጠበቅም። እስካሁን ድረስ ግን ገዢዎች አልመጡም። ከአርሰናል የተጫዋች ዝውውር ጉዳይ ጋር በተለይ አሁን በጣም ችግር የሆነበት አርሰናል ብዙ ተጫዋቾችን ማስፈረም አይፈልግም። የቪኒሲየስ ጁኒየር ዝውውር የሚሳካለት ከሆነ ቪኒሲየስን ያስፈርማል። ከዛ በዘለ ደግሞ የባርኮላ ዝውውር ላይ የቪኒሲየስ ጁኒየር ሁኔታ የማይሳካ ከሆነ አርሰናል ፊታቸው ሙሉ ወደ ባርኮላ የሚያዞርበት እድል እንዳለ እየተዘገበ ይገኛል። ነገር ግን አሁንም ይሄ ክሊርና ኒት የሆነ መረጃ አይደለም። አርሰናል ኮንሰንትሬትድ ሆኖ በዝውውሩ ላይ ያለውን ነገር ለመመልከት ገፍቶ ይሄዳል። ቪኒሲየስ ጁኒየር ወደ አርሰናል የሚያደርገው ዝውውር ጉዳይ በተመለከተ ደግሞ በጥቂቱ እናንሳ። ዛሬ እንግዲህ ቪኒሲየስ ጁኒየር ወደ ሪያል ማድሪድ ልምምድ መመለሱን የሚያመላክት መረጃ ማርካ ዘግቧል። ሁለት አይነት አማራጮች አሉት ቪኒሲየስ ጁኒየር በክለቡ መቆየት ወይም ደግሞ እንግዲህ አርሰናል የሚከፍለውን ከፍተኛ ደሞዝ ተቀብሎ ወደ አርሰናል መዘዋወር ነው። እስካሁን ድረስ ውሳኔውን አላሳወቀም። ውሳኔውን ተካትዬ ማቀብላችሁ ማጋራችሁ ይሆናል። ነገር ግን እዚህ ጋር መረዳትም ማወቅም ያለብን ከቪኒሲየስ ዝውውር ጉዳይ ጋር በተያያዘ አርሰናል አሁንም ቢሆን ቆራጥ እንደሆነና ተጫዋቹን ለማስፈረም ከፍተኛ የዝውውር ገንዘብ በጀት መያዛቸውን የሚያመላክት መረጃ ተዘግቧል። አንድ ሮዳ የተባለ
ጋዜጣ ይዞት የወጣው መረጃ እንደሚነግረን ከሆነ እንግዲህ ቪኒሲየስ ጁኒየር አሁንም ውሳኔውን አለማሳወቁን በተለይ ደግሞ ወደ ልምምድ ወደ ሪያል ማድሪድ ልምምድ መመለሱ ደግሞ ሌላ ነገር ይዞ መጥቷል። ስለዚህ እስካሁን ድረስ የተጫዋቹ መዳረሻ አልታወቀም። ከኮንትራት ጉዳይ ጋር በተያያዘ አዲስ ነገር የሚኖር ከሆነ የምንመለከተው ጉዳይ ይሆናል። እንደ አጠቃላይ ግን ቪኒሲየስ ጁኒየር ዝውውር ጉዳይ ላይ ዛሬ ከተመለከትኳቸው አዲስ ነገሮች ውስጥ ተጫዋቹ ወደ ልምምድ ተመልሷል። በቀጣይ በምን አይነት አቅጣጫ ወደ ተጫዋቹ ዝውውር ይሄዳል የሚለው ነገር እየተካተልኩ ማጋራችሁ ይሆናል። ከተከላካይ ጉዳይ ጋር በተገናኘ አሁንም አርሰናል ልብ ብሎ በተጫዋች ዝውውር ላይ ሊሰራበት የሚችልበት እድል እንዳለ ይጠበቃል። ምክንያቱም ዊሊያም ሳሊባና ገብርኤል ማጋለሽ በቀጣይ ሲዝን ላይ በጣም ለረጅም ጊዜ ሳይጎዱ አቫላብል ይሆናሉ ብሎ መጠበቅ የዋህነት ነው። ዊሊያም ሳሊባ ቀዶ ጥገና ሊያደርግ የሚችልበት እድል አለ። ረዘም ላለ ጊዜ ከሜዳ የሚርቅበት እድልም ስላለ ተጫዋቹ ከረጅም ጊዜ በኋላ ሲመጣ ከዚህ በፊት የምናውቀውን ፐርፎርማንስ ይሰጠናል። ይሄ ጥያቄ ምልክት ውስጥ የሚገባ ነገር ይሆናል ማለት ነው። እንደ አጠቃላይ ግን አርሰናል በክረምት የዝውውር መስኮት የታቀደና በጣም የተዛዛ እንኳን ቢሆንም በእቅድና በፕላን የተመራ ዝውውር ለማድረግ ያሰቡ ይመስላል። ምክንያቱም አርሰናል በጣም ከብዙ ተጫዋቾች ጋር ስሙ ሲያያዝ አልተመለከትነውም። ብሩኖ ጉማሬሽ ዝውውር ጉዳይ በጣም ረዘም ያለ ጊዜ ወስዷል። አሁንም በተጫዋቹ ዝውውር ላይ አዳዲስ ነገሮች እየወጡ ይገኛሉ። ነገር ግን ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ አርሰናል ባለው ሁኔታ ላይ በደንብ ጠንክሮ እየሰራ መሆኑን የሚያመላክት መረጃዎች ወጥተዋል። ከዚህ በፊት እንደምናውቀው አርሰናል ከብዙ ተጫዋቾች ጋር ስሙ አልተያዘም። ከክሪስቶፈር ዞሪስ ጋር ስሙ ተያዘ፣ ቀጥታ አስፈረመ። አሁን ደግሞ የብሩኖ ጉማሬሽ ጉዳይ ለመጨረስ በደንብ እየሰሩ መሆናቸውን የሚያመላክት መረጃ በተለያዩ ሚዲያዎች እየተዘገቡ ይገኛሉ። ከአርሰናል ግን የሚለቁ ተጫዋቾች ጉዳይ በተመለከተ በደንብ ፎከስ አድርጎ አርሰናል ሊሰራበት የሚችልበት ተርኒንግ ፖይንት ነው ብሎ ይጠበቃል። እንዳጠቃላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ያለኝ ስፖርታዊ መረጃ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁ መልካም ጊዜ የተመኘው። ለዛሬው ግን ይህንን ይመስላል ስፖርታዊ መረጃቼ። ቻው።